በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰኔ 20 እንኳን በዚህች ዕለት ታስበው ለሚውሉ ቅዱሳን ቀን በሰላም አደረሳችሁ አደረሰን። በዚህ ዕለት ታስበው የሚውሉ ቅዱሳንን ስንክሳር እናሰማችኋለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 20 በዚች ቀን በኬልቄዶን አውራጃ በቂሳሪያ አገር የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ያለ እንጨት ያለ ጭቃና ውሃ በሶስት ድንጋዮች በተወደደ ልጇ እጅ የታነጸበት ነው። ልመናዋ በረከቷም ወንዶችና ሴቶች ባሮች ከሁላችን የክርስቲያን ወገኖች ጋር ይኖር ለዘላለሙ አሜን። በዚህች ዕለት ከገልገላ አውራጃ አለሙት ከምትባል ቦታ የሆነው የሳፋጥ ልጅ ታላቁ ነቢይ ኤልሳዕ አረፈ። የዚህም ነቢይ መጠራቱ እንዲህ ሆነ። ኤልያስ አልፎ ሲሄድ የሳፋጥ ልጅ ኤልሳዕን በፊቱ 12 ጥምድ አስጠምዶ ሲያርስ አገኘው። እርሱም በዚያ የተሾመ ነበር። ኤልያስም ሄዶ መጎናጸፊያውን በላዩ ጣለበት። ኤልሳዕም ጥማዱን ትቶ ኤልያስን ተከተለው። ኤልሳዕም አባቴ እወድሃለሁ፣ አንተንም እከተልሃለሁ አለው። ኤልያስም ብላቴናዬ አድርጌሃለሁና ተመለስ አለው። እርሱም ኤልያስን ከመከተል ተመለሰ። 12ቱንም ጥማድ በሬዎች ወስዶ አረደ። በላመ ፈጅጋኖችም ቀቅሎ ለሕዝቡ አቀረበላቸው። እነርሱም በሉ። ኤልያስንም ተከትሎት ሄደ። ብላቴናውም ሆነ። ብዙ ዘመናትም ሲያገለግለው ኖረ። ኤልያስም በሚያርግበት ጊዜ ኤልሳዕን ካንተ ተለይቼ ወደ ሰማይ ሳልወጣ አደርግልህ ዘንድ የምትሻውን ለምነኝ አለው። ኤልሳዕም ባንተ ያደረ ሀብተ መንፈስ ቅዱስ እጥፍ ሆኖ ይደርብኝ አለው። ኤልያስም ኤልሳዕን ድንቅ ነገርን ለመንከኝ፣ ነገር ግን ካንተ ተለይቼ ወደ ሰማይ ስወጣ ብታየኝ ይደርብህ፣ ካንተ ተለይቼ ወደ ሰማይ ስወጣ ባታየኝ ግን አይሆንልህም አለው። ሁለቱም እየተነጋገሩ ሲሄዱ የእሳት ፈረስና የእሳት ሰረገላ መጣ። ወደ መካከላቸውም ገብቶ አራራቃቸው። ኤልያስም በመነዋወጥና በጥቅል ነፍስ ወደዚህ ወደ ሰማይ አረገ። ኤልሳዕም አይቶ የእስራኤል ኃይላቸውና ጽናታቸው አባ አባ ብሎ ጮኸ። ከዚህ በኋላም ዳግመኛ አላየውም። ልብሶችንም ከሁለት አድርጎ ከፈላቸው። ኤልያስም ለኤልሳዕ መጠምጠሚያውን ጣለለት፣ በኤልሳዕ ራስ ላይም ወረደ። ኤልሳዕም ተመልሶ በዮርዳኖስ ባህር ዳር ቆመ። በራሱ ላይ የወረደች የኤልያስንም መጠምጠሚያ ይዞ ውሃውን መታባት፣ ውሃውም አልተከፈለም። የኤልያስ ፈጣሪ ወዴት ነው? ይህስ እንዴት ነው አለ። ከዚህ በኋላም ውሃውን መታው፣ ውሃውም ተከፍሎ ወዲያና ወዲህ ቆመ። ኤልሳዕም ተሻገረ። በዚያም ኤልሳዕ የመንፈስ ቅዱስን ሀብት በጥፍ እንደተቀበለ ታወቀ። ኤልያስ የወንዙን ውሃ አንድ ጊዜ ከፈለ፣ ኤልሳዕ ግን 2 ጊዜ ከፈለ። ኤልያስ ምዑት አስነሳ፣ ኤልሳዕ ግን 2 ምዑት አስነሳ። ከዚህም በኋላ ሂዶ ወደ ኢያሪኮ ገባ። የዚያች አገር ሰዎችም ጌታችን እነሆ እንደምታያት የዚች አገር ኑሮዋ ያማረ ነው፣ የአገሩ ውሃ ግን ክፉ ነው፣ ሴቶች ሲጠጡት ይመክናሉ አሉት። ኤልሳዕም ጨው ጨምራችሁ አዲስ ሸክላ አምጡልኝ አላቸው። እነርሱም አመጡለት። ኤልሳዕም ወደ ውሃው ምንጭ ሄዶ ያንን ጨው በውሃው ምንጭ ጨምረው እንዲህም አላቸው፣ እግዚአብሔር እንዲህ ይላል፣ እርሱን ከመጠጣት የተነሳ የሚሞት እንዳይኖር የሚመክንም እንዳይኖር ይህን ውሃ ጣፈጥኩት። ከዚች ቀን ጀምሮ እስከ ዛሬ ድረስ ኤልሳዕ እንደተናገረ ያ ውሃ ጣፋጭ ሆነ። ከዚያም አገር ወደ ቤቴል ወጣ። ሲወጣም ከከተማው ሲወጡ ታናናሽ ልጆችን በጎዳና አገኘ። እነርሱም አንተ ራሰ በራ ውጣ እያሉ ይዘባበቱበት ጀመር።
ወደ ውሃው ተመልሶ ባያቸውም ጊዜ የእግዚአብሔርን ስም ጠርቶ ረገማቸው። የዚያን ጊዜ 2 ድቦች ከዱር ወጥተው ከነርሱ 42 ልጆችን ገደሉ። ከነቢያት ልጆች አንዲት ሴት ነበረች። ወደ ኤልሳም ጮኸች፣ ባሪያህ ባሌ ሞተ። ባሌ እግዚአብሔርን የሚፈራ ሰው እንደነበረ አንተ ታውቃለህ። ባለዳ 2 ልጆቼን ወስዶ ይገዛቸው ዘንድ መጣ አለችው። ኤልሳም አደርግልሽ ዘንድ ምን ትሻለሽ? በቤትሽስ ምን አለሽ? አላት። ዘይት ካለበት ማሰሮ በቀር ለኔ ለባሪያህ ምንም የለኝም አለችው። ሄደሽ ከጎረቤትሽ 2 የሸክላ ዕቃና ባዶ ዕቃዎችን ተዋሺ፣ አታሳንሺ። ወደ ቤትሽም ገብተሽ ባንቺና በልጆችሽ ላይ ደጁን ዝጊ። በዚያ በሸክላ ዕቃም ዘይቱን ገልብጭው፣ የምላውንም አንስተሽ አኑሪው አላት። እርሷም ወደ ቤቷ ገብታ በልጆቿና በእርሷ ደጃፏን ዘጋች። እነርሱ ያቀርቡላት ነበር፣ እርሷም እየቀዳች ትገለብጥ ነበር። ከዚህ በኋላ ልጆቿን ዳግመኛ የሸክላ ዕቃ አቅርቡልኝ አለቻቸው። የሸክላ ዕቃ ሁሉ አለቀ፣ የለም አሏት። ከዚህ በኋላ ያም ዘይት ተገታ። እርሷም ሄዳ ለእግዚአብሔር ነቢይ ነገረችው። ኤልሳም ሂጂ፣ ይህን ዘይት ሸጠሽ ዕዳሽን ክፈይ፣ የቀረውን ዘይት ግን የልጆችሽን ሰውነትና ያንቺን ሰውነት አድኝበት አላት። ከዚህም በኋላ ኤልሳ በአንዲቱ ቀን ወደ ሱማን ሄደ። በዚያም አገር አንዲት ታላቅ ሴት ነበረች። ወደዚያ በመሄድ ውሎ አድሮ ነበርና እህል ይበላ ዘንድ አቆመችው። ያችም ሴት ባሏን እነሆ ይህ የእግዚአብሔር ነቢይ ቅዱስ ነው፣ ዘውትር በእኛ ዘንድ እያለፈ ይሄዳል። ትንሽ እልፍኝ እንሰራለታለን፣ አልጋም እንዘረጋለታለን፣ መብራት የሚያበራበት መቅረዝንና ወንበርን ጠረጴዛንም እናዘጋጅለት፣ ወደ እኛም በመጣ ጊዜ በዚያ ይደር አለችው። ከዚህም በኋላ በአንዲቱ ቀን ወደዚያ ገብቶ በልፍኙ አደረ። ደቀ መዝሙሩ ገያዝንም ያችን የሱማን ቤት ጥራት አለውና ጠራት። እርሷም መጥታ በኤልሳ ፊት ቆመች። እነሆ ይህን ሁሉ ክብር አከበርሽኝ፣ ምን ላድርግልሽ? ከንጉሥ ዘንድ ካለቃም ዘንድ ቢሆን ጉዳይ እንዳለሽ ንገሪኝ በላት አለው። እርሷም እኔስ በወገኖች መካከል እኖራለሁ አለችው። ምን ላድርግላት አለ ደቀ መዝሙሩ። ገያዝም ልጅ የላትም፣ ባሏም ሽማግሌ ነውና የሚታዘንላት ሴት ናት አለው። ደግሞ ጥራት አለው። በጠራትም ጊዜ መጥታ በደጃፍ ቆመች። ኤልሳም የዛሬ ዓመት እንደ ዛሬ ልጅ ትወልጃለሽ አላት። እኔን አገልጋይህን ጌታዬ አታሳቀኝ አለችው። ከዚህም በኋላ ያቺ ሴት ጸንሳ ኤልሳ በነገራት ቀን በዓመቱ ወንድ ልጅን ወለደች። ያም ልጅ አድጎ ከአባቱ ጋር ወደ አዝመራው መጣ። አባቱን ራሴን አለው። የሕፃኑም አባት ብላቴናውን ወደ እናቱ አስገባው አለው። ብላቴናውም ያንን ልጅ ወደ እናቱ አስገባው። እናቱም እስከ ቀትር በጉልበቷ ላይ አስተኛችው። ከዚያም በኋላ በሞተ ጊዜ አውጥታ በእግዚአብሔር ነቢይ አልጋ ላይ አስተኛችው። ዘግታበትም ወጣች። ባሏንም ጠርታ ወደ እግዚአብሔር ነቢይ እሄዳለሁና አንድ አህያና ከብላቴኖች አንድ ብላቴና ስደድልኝ አለችው። ባሏም መባቻ አይደለ ቅዳሜስ አይደለ ወይ? ዛሬ ለምን ትሄጃለሽ አላት። እጅ ነሳው ዘንድ እሄዳለሁ አለችው። አህያውንም ጫኑላት። አገልጋዩዋንም ተነስ እንሂድ ባልኩህ ጊዜ መሄድን አትከልክለኝ፣ ና ተከተለኝና ወደ እግዚአብሔር ነቢይ ወደ ቀርሜሎስ እንሂድ አለችውና ሄደች። ኤልሳም ያችን ሴት ስትመጣ ባያት ጊዜ ብላቴናው ገያዝን ያች ሴት ሱማናዊቷ ሴት ናት፣ አሁንም ሩጠህ ሂደህ ተቀበላት፣ ደህና ነሽን? ባልሽስ ደህና ነውን? ልጅስስ ደህና ነውን? በላት አለው። እርሷም ደህና ነው አለችው። ወደ ኤልሳም ዘንድ ወደ ተራራው ደርሳ እግሩን ያዘችው። ገያዝም ሊከለክላት መጣ። ኤልሳም ሰውነቷ አዝናለችና ተዋት። እግዚአብሔር ግን ነገሩን ሰውሮኛልና አልነገረኝም አለው። አታሰቅቀኝ ያልኩህ አይደለምን? በውኑ እኔ ካንተ ከጌታዬ ልጅን የለመንኩት መለመን አለን አለችው። ኤልሳም ገያዝን ወገብህን ታጠቅ፣ በትሬንም በእጅህ ይዘህ ሂድ፣ ሰውም ብታገኝ እንዴት ነህ አትበለው፣ እንዴት ነህ ቢልህም አትመልስለት፣ በትሬንም በሕፃኑ ግንባር ላይ አስቀምጣት፣
አለው። የዚያም ሕፃን እናት እንዳልተውህ ሕያው እግዚአብሔርን በረከትህን አለችው። ኤልሳዕም ተነስቶ አብሯት ሄደ። ገያዝም በፊታቸው ይሄድ ነበር። ሩጦም ቀደማቸው፣ በትሩንም በዚያ ልጅ ግንባር ላይ ጣላት። ነገር ግን አልሰማውም፣ አልተናገረውም። ገያዝም ተመልሶ ኤልሳዕን ተቀብሎ ያ ልጅ አልተነሳም አለው። ኤልሳዕም ወደ ቤት ገብቶ ሕፃኑን ሙቶ በአልጋ ላይ ተኝቶ አገኘው። በሁለተኛውም ላይ ደጃፉን ዘግቶ ወደ እግዚአብሔር ጸለየ። ወደ አልጋውም ላይ ወጥቶ በዚያ ሕፃን ላይ ተኛ። አፉን በአፉ ላይ፣ ዓይኖቹንም በዓይኖቹ ላይ፣ እጆቹንም በእጁ ላይ አድርጎ በላዩ ላይ ተኛ። የዚያም ልጅ ሰውነት ሞቀ። ከዚህ በኋላ ተነስቶ በቤቱ ውስጥ ወዲያና ወዲህ ተመላለሰ። ዳግመኛም መጥቶ በዚያ ልጅ ላይ ተኛ። እስከ 7 ጊዜ እንዲህ አደረገ። ከዚያም በኋላ ያ ልጅ ዓይኑን ገለጠ። ኤልሳዕም ገያዝን ጠርቶ ያችን ሱማናዊት ሴት ጥራት አለው። ጠርቷትም ወደ እርሱ ገባች። ኤልሳዕም እነሆ ልጅሽን ውሰጂ አላት። እርሷም ከእግሩ ላይ ወድቃ ሰገደችለት። ልጇንም ይዛ ወጣች። የሶርያ ሰው ንዕማንም ወደ እርሱ በመጣ ጊዜ በዮርዳኖስ ውሃ ከለምጹ አዳነው። ንዕማንም ብዙ እጅ መንሻ ወርቅና ብር ልብሶችንም አመጣለት። ከእርሱ ምን አልወሰደም። ደቀ መዝሙሩ ገያዝም ተደፋፍኖ ንዕማንን ተከተለው። ምክንያትም ፈጥኖ ንዕማንን እንዲህ አለው፣ ከኤፍሬም አገር ከነቢያት ልጆች 2 ሰዎች መጥተውብኛልና 1 መክሊት ብርና 2 ልብሶች ስጣቸው ብሎሃል አለው። ንዕማንም 2 መክሊቶችንና 2 ልብሶችን ሰጠው። ኤልሳዕም ገያዝ ያደረገውን አውቆ ረገመው። የንዕማንም ለምጽ ገንዘብ ወዳጅ በሆነው በገያዝ ላይ ተመለሰ። በሰማርያም ረሃብ ጸና። ከሶርያ ሰዎች የተነሳ የአህያ መንጋጋ በ50 ወቄት ብር እስኪለወጥ ድረስ ሁሳ እርግብም የድርጉ 4ኛ በ5 ብር እስኪሸመት ድረስ በሀገራቸው የሶርያ ሰዎች ሰፍረው ተቀመጡ። በዚያ ነቢይ ጸሎትም በአንዲት ቀን ረሃቡ ተለወጠ፣ ጥጋብም ሆነ። በዘመኑም ብዙ ድንቆችና ታምራቶችን አደረገ። በሞተም ጊዜ በመቃብር ውስጥ አኖሩት። በዚያም ወራት የሞዓብ ሰዎች አገራቸውን ከበቡ። ይቀብሩም ዘንድ ሌላ ሰውን አመጡ። አደጋ ጣዮችንም ባዩ ጊዜ የዚያን ሰው ሬሳ በኤልሳዕ መቃብር ላይ ጣሉት። የዚያም ሰው ሬሳ በኤልሳዕ አጽም ላይ ወረደ። የኤልሳዕንም አጽም በነካው ጊዜ ያ በድን ድኖ በእግሮቹ ቆመ። ይህም ነቢይ በ4 ነገሥታት ዘመን ትንቢት ተናገረ። እኒህም ኢዮራም፣ አካዝያስ፣ ኢዮና፣ ዮአስ ናቸው። የትንቢቱም ዘመን ከ50 ዓመት በኋላ ነው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ዓለም ከመምጣቱ አስቀድሞ ትንቢት ተናገረ። ከዚህም በኋላም በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የሰማዕት አርጣልስና የሚናስ ዘቡፍር መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የተባረከ ጊዜ ይሁንላችሁ።